ሰላም ሰላም ዩቲዩብ እንዴት ናችሁ? ጀንትልኝ ዛሬ ደግሞ በሌላ ቪዲዮ ድጋሚ ተመልሰን መተናል። የዛሬ ቪዲዮ ስትጀምሩ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንሄዳለን ማለት ነው። I think ቶክሲሲቲውን ጨርሰናል። እዚህ ጋር ሰላም እንዴ ከረማችሁ ሹፍ ቲቪዎች ነን። ታዲያ በዛሬው ዕለት ፈታ ያለ ጸዳ ያለ ሾው ይዘንላችሁ መጥተናል። ከፊት የተደረደሩት 5 ቆነጃጅቶች የልጅነታቸው ፎቶ ደርድረናል። ቀሽት ነበሩ ፉንጋ የሚለውን እያየ ወንድ እንግዳችን ዛሬ ይዳኛቸዋል። እሱ ብቻ አይደለም፣ አሁንስ ታዲያ ተቀይረዋል፣ ግሎ አፕ አድርገዋል ወይስ ብዙም አልተቀየሩ የሚለውን ይዳኝልናል። ሾዎቻችን እንዳማረባቸው የበለጠ ፈታ ዘና የሚያደርጉ ይሄ እንደዚህ አይነት ሾው ግን እየበዛ ነው እዚህ አይመስላችሁ? እየበዛ ነው እንደዚህ አይነት ሾው። ሴት መረጥ እንደዚህ ምናምን መመራረጥ በዝቷልና አሪፍ ነው፣ ደስ ይላል። እንደውም ምርጥ ነው። ፌል ያደረገባችሁ ደግሞ ድጋሚ መመረጥ ምናምን እድል ስላላችሁ ያላችሁን ሐሳብ አስተያየት ቻት ላይ ጻፉልኝ። ወደ ቪዲዮ እንደሆኑ እንዲቀጥሉ ሰብስክሪፕሽናችሁ ያስፈልገናል። ሰብስክራይብ እና የደወል በትኗን በመጫን ተከታተሉን። ወደ ሾው ሹፍ ቲቪ እንዴት ናችሁ? ስሜ በሱ ፍቃድ ይባላል። አንድ ቢዝነስ ፕሮፌሽናል ነኝ ብዬ አስባለሁ። በጣም ሰላማዊ፣ ምስኪን ኢትዮጵያዊ ራሴን ይገልጻል ብዬ አስባለሁ። ኤደን አበበ እባላለሁ። 26 ዓመቴ ነው። የራሴ ስራ አለኝ። የምሰራው የራሴን ስራ ነው። ኦኬ፣ በጣም አሪፍ። ሃይ ሰሊና እባላለሁ። አይ ወርክ ፍሮም ሆም እና 23 ዓመቴ ነው። ኦኬ፣ ያበደ። ሰላም አርሴማ እባላለሁ። ተማሪ ነኝ። ቀጣይ ወር እመረቃለሁ። ከዛ በኋላ ስራ ፈት ሆናለሁ። እሺ፣ ኖርማል። እሺ። ሃይ ባና ቴድሮስ እባላለሁ። 24 ዓመቴ ነው። ተማሪም ሰራተኛ ነኝ። የራሴ ቢዝነስ አለኝ። and I will be graduated after 3 months ነርስ ሆናለሁ ማለት ነው። ከዛ ናይስ። እሺ፣ እዚህ ጋር ግን ይሄ ነገር ምኑ ተመቸኝ መሰላችሁ? እድሜ እቺ 21ን ገባውን አልፈዋል። ገባውን 21 የምትላት እድሜ አልፈዋታል እንዳለ ማለት ነው። አሪፍ ነው። ሰላም ፍቅር እባላለሁ። ፍቅር ደረጀ 20 ዓመቴ ነው። የሁለተኛ ዓመት የዩኒቨርሲቲ ተማሪ ነኝ። ገና ወርቼ ሳልጨርስ 20 ምናምን አልፈዋል ስል መጣችልህ ባለ 20 ዓመቷን እሺ፣ ግን 20 ዓመቷ አሁን እሺ መጀመሪያ ያየሁት 2 ቁጥር እውነት ለመናገር ባይነገረኝ ትንሽ ወንድ ልጅ ይኸውልህ። አንተ ግን ወንድ ልጅ መስሎኝ ነበር። ይመጣዋል። እውነት ለመናገር የሆነ የሚያሳዝን ትንሽዬ little boy ደስ ይመስላል። አይ ሆፕ በጣም ተለውጠሻል። እስቲ ነምበር 4 ቁጥር ምስኪን በጣም ተጨቁና ፎቶን የተነሳችው ተጨቁና ነው የሚመስለው። ፈልጋ አልሄደችም ፎር ሹር። እዚህ ፎቶ ላይ ይዘዋታል። ፕሮባብሊ ታላቅ ወንድም ወይ ታላቅ እህት ነው የያዛት ፕሮባብሊ። 1ኛ ቁጥር ደግሞ የቲኔጅ እድሜ ላይ አለ አይደለ? በቃ በደንብ ብዙ ነገር አወቅን ልንል ስንል አይ ቲንክ እዛ ሳለ ይመስላል 6ኛ ክፍል 7ኛ ክፍል ያለው እንደዚህ ፎቶ በዩኒፎርሜ ምናምን ብዬ እኔ እሷ ደግሞ ያው ሴቶች ደግሞ ጸጉር ግን ያስቃል አላሽ ጸጉር ነው። እሺ 3 ቁጥር ፊቷ ነው ዋናው እዚህ ጋር ደቅ ያለው። በጣም ብዙ ተስፋ የተጣለባለች ትመስላለች። ሆፕ ያላት ነው የምትመስለው ስትታይ። እሺ 5 ቁጥር 5 ደግሞ እሷ እንደውም ኖርማል ይመስላል። ከብዙዎች ቀረብ ያለ እድሜ ላይ የተነሳች ይመስላል። አይ ቲንክ በጣም ፈላ ያለች አይመስልም። እሺ 3 ቁጥር እንዴት ነው? ወደ ጎን ተከፍቷል እንዴ? ተመቸክ?
ቆመሽ እንደዚህ ብለሻል እንዴ? ቆይ እንዴት ነው እንደዚህ? ሁለት ግራ እግር ማለት እንደዚህ ይመስላል። እሺ በጣም አሪፍ። የሶስት ጫማ አልዋሽም፣ ለኔም ይሆናል፣ ይመቻል። የሆነ የአባት እንትን ይመስላል። ያበደ ነው። ሌሎቹም በአለ ስኒከር የሆኑትም አሪፍ ነው። ብዙ አበሻ ብዙ ኮሜንት ያደርጋል። እኔ ብዙ ነገር አልናገርም እዚህ ጋር ራሴን አላስበላም። እንትና ይባል የለ ዶንት ጀጅ ቡክ ምናምን ይባል የለ በከቨሩ ምናምን። በዚች ብቻ ስላላችሁ ለምሳሌ አሁን 4 በጣም የምትጠነቀቅ ላይፏን ቱጌዘር ለማድረግ በጣም ቀድማ ፕላን የምታደርግ ምናምን 4 ቁጥር ልክ ነው። yes of course ይኸውልህ እንግዲህ ጭንቅላት ላይ ነው። አንድ ደግሞ አይ ቲንክ አሁን ቆይ እንዴ ቻት እናንተውን ብትጠየቁ አይ ልክ አይደለም እንዴ እንደዚህ ይባላል እንዴ? አይባልም እኮ እንዴ። አው ልክ ነው እንዴ እሱ። ምክንያቱም ኔጌቲቭ ነገር አለወራ ጥሩ ነገር ነው ያወራው። ባይሆንም ነው እኮ የሚባለው። እሺ ምንድን ነው የሚባለው? ፎቶዋንም እያሰብኩኝ ነው እዚህ ጋርና ጥሩ ሰው ማንም አለልም እዚህ ጋር አልዋሸ። ማናቸውም ጥሩ ላይሆን ይችላሉ፣ ግን ቢያንስ ይሄ ሰላማዊ ቫይብዝ ያላት ነገር ትመስላለች። የሆነ በጣም ወጣ ያለ አይደለም፣ ኦልሶ የሆነ ኤክስትሪም ነገር አይደለም። ስለዚህ እንደዛ አይነት ቫይብ ትሰጠኛለች። ሁለተኛ ሰላማዊ ያልክ የመጀመሪያ ፎቶ እንደምችል አይገርምም? ይኸውልህ አንድ ቁጥር ሰላማዊ ነሽ? አዎ በደንብ 2 እና 3 ትንሽ ተመሳሳይ ቫይብ አላቸው እያስባለሁ። ኤግዛክትሊ ኦልሞስት ተመሳሳይ ነው። ትንሽ 2 ያው ብዙ የማያቸው ዲዝ ጂንስ አይነቶች በደንብ ስለዚህ ትሬንድ ምናምን እንትን ትላለች ብዬ አስባለሁ። እንደዛ አይነት እንትን አለ። 3 ኦልሬዲ ብያለሁ። በጣም ሰራተኛ ነች፣ ትሮጣለች፣ ብዙ ትሮጣለች። በዚህ ጫማና ጂንስ መቼስ ካልሮጠች ኤግዛክትሊ የምትለፋ ትመስላለች። እሺ 5 አይ ቲንክ ቀሚስ ረዥም ኦኬ እና ናይስ ኔልስ። እሷም ይሁን የተረጋጋ ነገር ያለ ይመስለኛል። ቢካዝ እንደዚህ ረዘም ያለ ቀሚስ ካደረገች ብዙ ተሯሯጭ አትመስለኝም። ሜቢ ለዛሬ ይሆናል። አሁን ጨዋታውን ትንሽ ልገልብጠውና እስካሁን ከሰማችሁትና ጀጅ ካረገው ቆይ ጠጋ በላቸው ጫማና ሱሪን ይዩት ወይ አይ ኢትስ ኦኬ ተጠጋው። እኔ ችግር የለው እኔ ወንድ ነኝ። ኖርማል ነው ላይፍ ኖ ከምታዩት እናንተ እሱ ምን አይነት ሰው ይመስላችኋል? ሰራተኛ ይመስላል። ሰራተኛ እሺ ሊዘበለን ነው ይላል። ሊዘበለን ነው። አሁን ይኸውላችሁ 3 ቁጥር ብላለች። ልክ ምን ነግረው ነው የሚመስለኝ ሳስቡ 3 ቁጥር። ሌላ ደግሞ ማንን እንትን ብለው አይመስላችሁም? ቻት አይመስላችሁም? 3 ቁጥር እስቲ እንየው። ያ እሱ እንዳለው በቃ ሰራተኛ ምናምን የሚመስለው እና in a bad way though. ምን አይነት ሰራተኛ ነው ይመስልሻል? Come closer again. Can I? ወይኔ ጉዴ። Something related to construction work. Construction እሺ ተመለስ ወደ ቦታ። Does he look like a hard worker ወይስ አልምት? ከጫማው አንፃር ይመስላል። የቱን የሚሰራ ነው አይደል? አዎ እኔም እሷ እንዳለችው ሰራተኛ ነው ይመስለኝ። ሌላው ኮስታራ ይመስላል ሲያወራ። ባንክ ሰራተኛ ይመስለኛል እንዲሁ ሳይው። እኔ እንጃ በጫማው ብቻ እኔ እንጃ የሚሰድበኝ ነው የሚመስለኝ። ምን ስማማ አይመስለኝም። የሚሰድበኝ ፈርቻለሁ እኔ ጦጣ ምናምን የሚለኝ ይመስለኛል። እሺ ጫማውንና አይ ቲንክ ትንሽ ሱሪውን አይቼዋለሁ። he was like humble የሆነ ሰው ይመስላል እና ደግሞ he's unique እና ከፋሽን ጋር የሚሄድ ሰው ይመስለኛል እና እንዳሉት ያው ታታሪ ሰራተኛ ይመስላል። ያው እሷ እንዳለችው ሰራተኛ ይመስላል። ጠበቃ አይ ቲንክ ምላሰኛ ነው ያልሽ ነው? ኖ አይ ጫማውና ሱሪውን አታጋግል። አንደኛው ሁላችሁም ግሎ አፕ አድርጋችኋል ብዬ አስባለሁ። እሺ ሰማችሁኝ እና አይደብራችሁ። I think maybe 5 ስንት ናቸው? 5 ነገር ግን ያለ ግን ይመስለኛል እቺ ባለ እንትኗ
ይቺ በቀስት ማሳይ ይቺ ባለ 4 ቁጥሯ የሆነ ነገር የሆነ ብቻ ይመስለኛል እሱ ወደ እሷ የተሳበ ይመስለኛል። ቻት አይመስላችሁም? ቻት ወደ እሷ የተሳበ ይመስለኛል። እሺ ሜቢ ቢካዝ ግሎ አፕ ታረጋለች ኦልሬዲ የእሷ ቀረብ ያለ ነው ብዬ አምናለሁ። እንትኑ ፎቶ ከሁሉ ሶ በጣም ብዙ ዲፍረንስ ላልጠብቅ እችላለሁ። ቢካዝ እንዳልኩ ፎቶ ሌሎች በጣም የህፃንነት ስለሆነ ሜቢ 5 ሃይ ልዩነት ብዙ ነው፣ በጣም ብዙ ነው። ይሄ ከብዙ በላይ ነው እንዴ! በጣም ብዙ ነው እንጂ። እሺ እንዴት ነሽ? ሰላም። ማን ልበል? ማን ፍቅር? ርዝመት መጠየቅ ነበረብኝ። አይ ቲንክ ገና ከመጀመሪያው እየተበላው ነው ማለት ነው። this is እቺ አይደለችም እንዴ? እንዴት ነው ነገሩ? ገና ከመጀመሪያው። እሺ ስንት ዓመትሽ ነበር እዚህ ላይ? 12 አይ ነው በደንብ ግሎ አፕ አድርገሻል። you're right። እውነት ለመናገር እኔ ነኝ ችግሩ እዚህ ጋር። ስለዚህ አሁን ስመርጥ በጣም መጠንቀቅ አለብኝ። አይ ከባድ ግሎ አፕ ነው። ቢያንስ 9.5 እንዴ! ምንድነው እንዴ? እንደዚህ ረመድ ወደዛ እኛም መሬት እንድናረግ አይመስላችሁም? ቻት እንዴ! ለሱ ብቻ ኧረ እኛም መሬት እናርግ እንጂ ወደዚህ ዞር ምናምን ኧረ በስመ አብ። እሺ ሪሹት እኮ ማድረግ ይቻላል አይደል? ትንሽ መለስ እናድርገውና ኦኬ ጣጣ የለውም። ግን ደግሞ ከባድ ነው በጣም። ከዚህ በኋላ አይ ቲንክ ከሁሉም ረዥሟ ነው መሰለኝ ያስወጣኋት። ስለዚህ አሁን ጠይቃለሁ። You never know. I have to ask. 9.5 ሃይ ፍቅር። እሺ ቁመታችሁን ብትነግሩኝ ደስ ይለኛል በጣም። አለ ሂል ጫማ ማለት ነው። እኔ ሜትር ከ56 ነኝ። ሜትር ከ56። እሺ 2 እኔ ሜትር ከ70 ነኝ። ከስንት? 70 ኦኬ 3 ስንት ቦን ደስ ይላል? እኔ ሜትር ከ73 4 ሜትር ከ66 ኦኬ ፍቅር ስንት ነሽ? 74 ኦፍ ኮርስ አይ ቶልድ ዩ ረጅሟን። እሺ በጣም አሪፍ። እሺ እኔ ስንት መስላችኋለሁ ቁመት? ሜትር ከ78 አሪፍ። እሺ ሜትር ከ84 እሺ እቺ ደግሞ ምንድነው? ሜትር ከ84 ምንድነው? ከ80 ያ። እሺ አንድስ? እኔም ሜትር ከ80። አረ እነዚህ 2 እና 3 ማለት 2 እና 3 ቻት ጀለስ ናቸው መሰለኝ። ዝም ብለው በቃ አለ ምናምን ሲባል እኔ እንሂድ ምናምን ተባብለው በቃ ዝም ብለው የመጡ ናቸው እንጂ እዚህ ተግባብተውን እንደዚህ እግር ለእግር እንዲህ ምንድን ነበር ያኛው ጨዋታ እንደዚህ እንደሱ ይመጣል? አይመጣም ቻት አይመጣም። እዚህ ተግባብተው እንደዚህ አረ ከሰፈር ነው የመጡት። ከሰፈር አንድ ላይ ተነጋግረው መተው ለመወዳደር ተነጋግረው ነው የመጡት። ቻት ተነጋግረው ነው የመጡት። እሺ እነዚህን ጀለሳሞች ይኸውልህ ሲመስለኝ 2ቱ ጀለስ ናቸው። ቅድም ላይ ግን እንዴት ዝም አሉ? አንተ ጀለስ ሆነው ቅድም ሐሳብ አስተያየት ምናምን ይቺ አብሶ 3 ቁጥርማ እንዴ ስንት ቦን ደስ ይላል ምናምን። እሺ አይ ቲንክ እንደገመትኩት ነው። መጀመሪያ
በጫማቸው ምናምን እንደ I think I can tell እንደዛ እንደሆኑ 1 እና 4 honestly እንዳሰብኳቸው ነው። 2 እና 3ም ያበደ ጂንስ እጃችሁን እንዲህ ትንሽ ታረጉልኝ ይችላላችሁ? ያ እሺ 2 እና 3 I think best friends ናቸው መሰለኝ። ይወላ እንዴ አንተ ምን ሆናል? ቻት እንዴ ምን ሆናችኋል? ቆይ ናቸው እነዚህ ከዛ ራሱ በደንብ እንትን ያሉ ናቸው። በቃ እላፊ ጀለስ ናቸው ነው የምልህ። እላፊ ቻት እላፊ ጀለስ ናቸው። እሱም አሁን ከነሱ ጋር ሲሆን ይጠነቀቃል። በእርግጠኝነት ተጠንቅቁ ነው። ሁለቱ እላፊ ናቸው ይመስለኛል። በቃ እንትን ከያዙ የማይፈቱ አለው አይደል? ዝም ብሎ በቃ የሚደበሩ ምናምን እንደዚህ አይነት ነገር ናቸው። ቻት አይመስላችሁ? ናቸው አይመስላችሁ? ይመስለኛል እንደ ሐሳብ። እሺ ምን አለ ወይ በስፈስ ናቸው ወይ ቢካዝ እንደዚህ በጣም ሊመሳሰል አይችልም። እጅ አንድ አይነት ሱሪና ጫማ ተመሳሳይ 1 እና 4 ደግሞ ተመሳሳይ ቫይብ አለ። ግን 1 I think ብዙ እጇ ላይ ምንም ነገር እንትን አታረግም። 4 ደግሞ አይቻለው ቀለበቱ አይታል ቀለበት አይደለ? እስቲ ቀለበት አይቻለው 2 እና 3 ቀለበት የአንድ ቁጥር ግን አንተ አይታል አልተሰራ ምን አላለ ምንም በቃ ይደቀንልሃል። ያኛው ባለ 1 ቀለበት ሲል እኮ እኔ ደግሞ አግብታ ምን እንዴ እዚህ ደግሞ ምን ልታረገው እሷ ምን ልትንበለበለው ብዬ ግራ ገብቶኝ እኮ ነው። ግን የፍሪኩ መዘነጫው ምናምን ያደረገችው 3 ትራብል ናቸው። ችግር ፈጣሪ ነን I can tell ምንም ጥያቄ የለውም። ቢካዝ መመሳሰላቸው ራሱ ይነግረኛል የሆነ ነገር አለ። በፊትም አይደለ? አዎ እነዚህ ወቅት ሰው ላይ ሊደበሩ ነው የመጡት። አንዷ ሰማች፣ ከዛ ጓደኛዋ እና እንዴት ምናምን ተባብለው መጡ። ይሄው እንደምታዩት ምንድን በፍጹም እና ሜላት በፍጹም ዛሬ በሽሽ 4ም እንዳሰብኩት ነው። በቃ ጠንቀቅ ምትል እንደዚህ የሆነ ፕላን የምታረግ ምናምን። ከአራቱ ማን ቶክሲክ ይመስላል? ዝም ብለህ ስታያቸው I think ጥያቄው ምንም ኦብቪየስ ነው መልሱ የሚሆነው ከ2 እና 3 ሊሆን እንደሚችል አይ ከማየው ነው። ባይ ዘ ዌይ ግምት አይደለ? ምን ገምት ብባል I think 2 እና 3 እንዴ ቆይ እስቲ ግራጁዌሽን 2 አንዴ ቀለበት ነው It is. የጋብቻ Yeah. ነው ኤንጌጅመንት። Yep. Okay. አሪፍ ቶክሲክ like I said. What? I'm the engaged one. አመሰግናለሁ። Why? No, I want to know your reason though. ማለት እንዴ መሰለሽ እኔ Matter of fact, call my husband. He's going to tell you I'm not toxic. ችግር የለውም። ኧረ እሱማ ምን አማራጭ አለ? ኦልሬዲ እኮ አርጎልሻ። ግን እኔ I can't እኔ ኢንጌጅድ በሆን አልችልም የሆነ እንደዚህ አይነት ሾው ላይ ማለት። Doesn't that make you the toxic one? ያው አባባሌ ገብሻላ። እኔ አዘማን ነው ያው አንዳንዴ ብዙ ሰዎች ይለያያል ብዙ ነገር። ለዛ ሁላችሁም ፐርሰናሊ እና ልክ አይደለው ቻት ልክ አይደለው። ይኸውልህ ይችኛዋ ይመስለኛል ሁለቱ ጓደኛማች ናቸው። ከዛ ይችኛዋ ሰማች፣ ያቺንም ይዛት መጣች። ግን እንደ ሐሳብ መምጣቷ ልክ ነው። እንደ ሐሳብ መምጣቷ ልክ ነው። ለነገሩ ምን እኔ እንጃ ብቻ እንዳትወስዱት። ለእናንተ መልሱን ለእናንተ ትቼዋለሁ። መምጣቷ ልክም ሊሆን ይችላል ላይሆንም ይችላል። መልሱን ለእናንተ ማለት ነው። ኦኬ ምለውን ነገር ግን ቶክሲሲቲ ላይ በጣም ጠንክሬያለሁ። አሁን ቴንክ ዩ 2 ስላሳወቅሽ 3 የሶስት ጓደኛ አይ ቲንክ ይሄ ልመታኝ ነው ትንሽ ቆይቶ እንዲልና ጠጋ ብላ ኢፍ ወላጆቻችሁን ስፔሻሊ ሴቶች ስለሆናችሁ አባታችሁን እያንዳንዳችሁ ብጠይቅ
አባቴ የለኝም። አባቴ I'm sorry. Not my problem. አባቴ የለኝም. Another question please. Oh. Thank you. Okay. I guess I think ቶክሲሲቲውን ጨርሰናል። እዚህ ጋር ስማ ቀላል አትፈጥንም ቲ ገና በቃ አየር እልም ባናት ላይ ነው እንደዚህ ወብላ የምታልፍባን I think Because I don't have a dad. Oh my god, this guy is such a victim blamer. እሺ እናት እባክሽን እዚህ ሲያልቅ እንዳልደዋደብ ቀልድ ነው ለው I'm sorry እሺ ያው if you lost your dad ስለዚህ እሺ እናትስ አላችሁ እሺ ካላችሁ እናቶቻችሁ ምን ይላሉ ስለናንተ ቢጠየቁ ኖት ይሄ አባት ያልኩት because አባት እውነቱን ይናገራል ብዬ እናቶች ይዋሹላችኋል ስለዚህ ምንም ማለት እንቀበላለን እስቲ የምትሉት እስቲ ያኔ እናት ብትጠየቅ ዝምተኛ ጫዋ ነው የምትለው እና ደግሞ ብዙ ጊዜ እሺ ስለምላት እሺ ስለምትለኝ ልትለኝ ትችላለች ሌላው ደግሞ እፈራለሁ የሆነ ውሳኔ ለመወሰን ብዙ ነገር ላይ ስለምፈራ ፈሪም ልትል ትችላለች ኦኬ ይቺ ግን ይኸውላችሁ አንድ ቁጥር ቻት አንድ ቁጥር የሆነ በቃላ ረጋ ያለች ሰው ትመስለኛለች በቃላ የሆነ በቃ እኔ እንዴት ልበላችሁ የተረጋጋ ሰው ታውቃላችሁ ቻት የተረጋጋ ሲረጋጋ እንዴት ነው ረጋ ያለ ሰው ትመስለኛለች ይመስለኛል እሺ ሁለት Honestly, this is a hard question. Bizum, we don't have that strong of a connection. So she'd probably be like, she doesn't talk to me. I don't know much. Okay. Yeah. እሺ ሶስት እናቴ በጣም ነው የምትወደኝ በጣም ነው የምትኮራብኝ በጣም እሺ አሁን ዩኒቨርሲቲ 3ኛ ዓመቴን ስጨርስ 3ቱም ዓመታት አንደኛው ሚስ ነው የወጣሁት በጣም ትኮራብኛለች በጣም ስማርት ነሽ ትለኛለች ቆንጆ ነሽ ትለኛለች ወዳታለሁ በጣም ደስ ይላል በጣም ደስ ይላል ምን ያህል እውነት እንደሆነ ባናቅም አሪፍ ነው እሺ አራት እሺ ቅድም እንዳልኩክ ተማሪም ሰራተኛ በመሆኔ በጣም ነው የምትኮራብኝ ከራሴ ማለፊ ለሷም ስለምደርስላት she's proud of me በጣም ደስ ይላል ሁላችሁም እናቶቻችሁ ወዳችኋል ደስ ይላል እሺ ወደ እኛ እድሜ ስንመጣ ጊዜውን እንኳን ሊሚት አላደርግባችሁ በወር ወይንም በሳምንት ምን ያህል ጊዜ የሆነ ሰው ለዴት አስካውት ያደርገናል ብላችሁ ታስባላችሁ በሳምንት እንደተመቸሽ በሳምንት ከፈለግሽ በወር I kind of live with my husband so I guess all 7 days I don't know እሺ ግን ነው ጥያቄ ምን ማለት እንደሆነ before I got engaged እንደፈለግሽ ያ ምን ችግር አለ honestly I don't know this is very stressful don't worry በቃ አታስቢ አላቅም አታስቢ እሺ አንድ እኔ ከ19 ዓመት ጀምሮ ቦይፍሬንድ ስለነበረኝ እስካሁን ድረስ ሙሉ ላይፋችን አንድ ላይ ስለነበረ ማንንም ሰው ከዛ ጀምሮ ለዴት ጠይቆኝ አያውቅም ሁሌ በቃ እንዳለኝ ስለሚታወቅ ማለት ነው እሱ ይበቃኛል ከሱ ውጭ አይደለም ከቦይፍሬንድ ውጭ አይደል ኦሬዲ ቦይፍሬንድ ኮንቨርሴሽን ውስጥ እንድንና ሶሪ እሺ ሶስት እሺ for me መልካችሁ ብቻ ሳይሆን የምትውልበት ቦታ ይወስነዋል የምታገኛቸው ሰዎች ይወስናቸዋል እኔ አሁን ስማር የኢትዮጵያ ሬስቶራንት ሰራ ነበረ እዛ ደግሞ ብዙ ፈረንጆች ምናምን ነገር ለመጀመሪያ ጊዜ የሀበሻ ምግብ ለመቅመስ ይመጣሉ ለዛ አለባበሴ ሀበሻ ቀሚስ የኢትዮጵያ ነገር ነው የሆነ አክት ማሳየት አለብኝ አገሬን ስለማስጠራ ማለት ነው ለዛ ኤቭሪዴይ ግን ኤቭሪዴይ ጉረኝነት ሳይሆን በቃ እንዳጋጣሚ የሆነበት ምን እንዴ እኛስ ገብቶን የለ እንዴ ምን የምን ጉራ ነው ደግሞ እንዴ ይሄ አሁን ጉራ ነው እንዴ ምን ሆናችኋል እናንተ ይሄ ጉራ ነው ልክ እኮ ነች እሷ ምን ሆናችሁ ነው እናንተ ሴቶች በጣም ነው የሚወዱት ኖርማል ከስራሽ ውጪ ሆነሽስ ኤቭሪዴይ እሺ አሪፍ ያበደ እንዴ ምን ሆናችሁ ነው ቆይ እናንተ እንዴ ይሄ ጉራ አይደለም በቃ ልክ ነች እሷ ወጣ ብላ ደግሞ ብናያት አሪፍ ነበር እሺ አራት እሺ to be honest I don't get the probability to count them እነሱ of course
ሜቢ ከሳምንት 7 ቀን አለው አይደለ? ከሰባቱ አራቱን ቀን ሜቢ ያው እውነት ለመናገር አሁን ሰሞን አለን ያላችሁት ሁለታችሁ ስቲል አይ ዶንት ቲንክ ብዙ ወንዶች የሚያስቆማቸው አይመስለኝም። ሰው ኖሯቸው ሰው እንደሚጠይቋችሁ እርግጠኛ ነኝ። ግን እዚህ ጋር አላስበላችሁ ማንም አይጠይቃችሁም ያው ባል ስላላችሁ ብዬ ሰማ አስበልቶ ከጨረሰ በኋላ እንዳላስበላችሁ ብሎ ደግሞ ሌላ አስበላችሁ ድጋሚ እንዳላስበላችሁ ብሎ ድጋሚ አስበላችሁ። እንዳላስበላችሁ ባይል ይሻል ነበር። እንዳላስበላችሁ ሲል የባሰ እንትን አለ አስበላቸው። እሺ አልፋችኋለሁ። እሺ for now and ሰላማዊ ነች። እኔ ብዙ ሰላማዊ ላልሆን እችላለሁ። ይሄ ነው ሴቭ ብናደርጋት ጥሩ ነው። መድኃኒዓለም እንዲህ በለው። ሃይ እንዴት ነሽ? ሰላም ነው አለን። ማን ልበል? ይኸውልህ ስማ፣ ሴቶቹ እንዲህ እያሉ ይመጣሉ። እሱ ሲነገረዋል እንዲህ እቅፍ እንዲህ የምን እንዲህ ነው እንዲህ ቀረኩ እንዲህ ቀርቷል። እቅፍ ሰብስክራይብ እያደረጋችሁ ወደ ቪዲዮ ኤደን በሱ ፍቃድ ኤደን እባላለሁ። እቺ ነኝ። ስንት ዓመትሽ ነው? እዚህ ጋር 15 10ኛ ክፍል ነበርኩ። ወንዶች ብቻ ነበር በጣም እንለወጣለን ብዬ የማስበው። እንዴ በጣም ደስ ይላል። የምር አንተ ራሱ እንደጠበቅኩ አይደለም። ጸይም ነበር የመሰለኝ፣ ቀይ ነው። በቃ እንዲሁ ሳስበው የጸይም ድምፅ ነው ያለው። ቀይ ሰው እንደዚህ ጎርናና ድምፅ የለውም። ቆይ ኧረ በለው። የእኔ ድምፅ እንዴት ነው? ቻት የእኔ ድምፅ እንዴት ነው? ጎርነን ይላል እንዴ? አይ ግን ድምፄ እንዴት ነው እንዴ? የጠይም የኔ ሆነ እንዴት ነው? የኔ እንደውም እኮ ቀጫጫ እኮ ነው አይደል እንዴ? የኔ ቀጫጫ ይመስለኛል። ጎርናና አይደለም እንዴ? ቀጫጫ። እሺ ማማ እንዴ ወንድ ነገር ቀይ ሆኖ እንደውን ብዙ አይቼ ስለማላውቅ ሶሪ። አይታል እኛ እኮ ወንድ እኮ ነን ጠይሞች ስንባል ማለት ነው። ሰማ እንደኛ ደግሞ ወንድ አለ እንዴ? ጠይም ሹፍ ወንድ ነው። ወንድ ነኝ የለ ኬት እናምጥ። ግን ጠይም ወንድ ነው። እኔን ደግሞ ብትይኝ ምን ልትል እንደምችል ወይ አይ አሁን ምን ስታይ አመስሉም እያልሽ ነው። ፐርፌክት እሺ አመሰግናለሁ። ሌሎቹም ባያችሁ ችግር ግን በጣም ደስ ብሎኛል። እውነት በደንብ አንቺም ግሎ አፕ አድርገሻል። የምር አመሰግናለሁ። 9.3 ቴንክ ዩ። የምር አመሰግናለሁ። ደስ ብሎኛል። እሺ ከባድ ነው። ስለዚህ ሁሉም በጣም ግሎ አፕ አድርጓል ማለት ነው። ከፍ ይላል። ኦኬ እሺ ተራውረም ሰው እሺ ኦኬ ታቷ ያለው ታቷ ይቻለው እዛ ጋር ያው እቺ ልጅ ላይ በጣም ወረድክባት ነው መባል ስለማልፈልግ ምንም ኖርማል ነው። ምንም ኤክስፔክት አላደረኩም። ታቱ በጣም ኖርማል ነገር የጠበኩት በቃ ሮዳስ ነው ግን እዚት ኦኬ የታናሽ እህቷ እንደዚህ በጣም ደስ እንደግፋለን። እሺ በጣም የተለየ ነገር አላየሁም መጀመሪያ ላይ ካየሁት ማለት ነው። ትንሽ እዚህ ጋር ቀይ ፀጉር ቀይ ብራውን ቀይ ነው። እሺ ስንስ በጣም ብዙ እየተሸወርኩኝ ስለሆነ በድሮ ፎቶ እስቲ ምን እድሜ ላይ ነው በጣም the biggest ለውጥ what age ላይ ነው? የሆነ ላይ ነው ብዙ ሰው ልውጥ የሚለው ሰው እና ደግሞ በጣም ቆይቶ ከሆነ ለውጥ እንትን ያላችሁት ፐርሰናሊቲ ዴቨሎፕ አድርጎልናል ብላችሁ ታስባላችሁ? ድሮ ሙድ ይያዙባችሁ ነበር ምናምን
አሁን እንዳላችሁት ከመሆናችሁ በፊት ለውጥ ያመጣሁት I think was 4 years ago. 4 years ago? Yeah, I basically gained weight, honestly. መልኬ ብዙም አይለወጥም. It's the same. ልጅ የነበርኩኝ I'm not gonna lie, I used to bully people. አንቺ ቡሊ ታሪ ነበር? ነበር like but that was like when I was a little kid. Okay. አራት ክፍል ምናምን ነገር የነበርኩ ከዛ አቆምኩ። አቆምሽ? አዎ። ስንት ላይ አቆምሽ? 4th grade. ወይ ሃይ ስኩል ምናምንስ? No, I wasn't. ቡሊ አልነበርኩም። እነሱ ሙድ አይዙብሽም ነበር? አይ no. ቀጭን ከነበርሽ ያው እኔ ስለነበርኩኝ I was really underweight ግን you know the normal stuff ነው በቃ ቀጮ ምናምን። ስለዚህ do you think personality ሰጥቶኛል ብለሽ ታስቢያለሽ ወይስ not glowing up እስከ ቅርብ ጊዜ ማለት ነው? No, not really. ያው ነኝ ብለሽ እንታስብ? My personality I don't think የተቀየረ። እሺ thank you. እሺ ሶስት መጀመሪያ ግሎው አፕ አድርጌያለሁ ብዬ ያሰብኩት I think 18 ዓመት እያለ ነው። ከዛ I think I had a second glow up በ22 ዓመቴ። አሁን ስንት ነሽ? አሁን 23 ዓመቴ ነው። ስለዚህ ላስት ይርም ጨምረሻል። እሺ ከዛ ትንሽ ሙድ እያያዝብኝ ነበረ ምናምን በፊት እንደ ቀልድ ላይክ እጠየቅ ነበር ዴት እንሂድ ምናምን ነገር ግን ቀልድ ነበረ። ከዛ እሺ ምናምን ብዬ አርሴማ እኮ እንደዚህ አለች ምናምን ወይኔ ከዛ ትምህርት ቤት ቀይሪኝ ምናምን ብዬ ለምን ነበረ እባክሽ አትቀይሪኝ ምናምን so I do have a good personality because of that ቡሊ ስላደረጉኝ ሳይሆን እንዲወዱኝ ስለፈለኩኝ የሆነ ጥሩ ፐርሰናሊቲ ማሳየት ነበረብኝ ራሴ ላይ የሆነ ማሳየው ጥሩ ነገር። ስለዚህ አሁን ያለሽ ፐርሰናሊቲ በዛኛው ምክንያት ነው ብለሽ ታስቢያለሽ ወይስ you know like baddie ምናምን ይባል የለ I just happen to be pretty ያው እግዚአብሔር ያውቃል አላውቅም ግን I'm a weirdo like high school ላይ ራሱ ይርቡኬ nickname weirdo ነበር because that was my name like weirdo ይኔ እንጂ ምናምን እሱ ቅድም እግርሽ አቋቋሙ እንትን ይል ነበር ተመቸካ ያስታውቅ ነበር weirdo beauty is in the eye of the beholder ላምር አላውቅም ግን ለራሴ ወደዋለሁ በጣም ኦኬ እሺ ሰማንተ እንዴት ነው እባክህ ምላሷ አይቺ ልጅ ቲቲቲቲቲ እዴዴዴ እቺን ገና ከሆኑ ስንት እሺ ይሰጣት ነው። እኔ ደግሞ I don't know ራሴን ሳይው መቼ ግሎ አፕ እንዳደረኩ አላውቅም ግን ክላስ ከጀመርኩበት ከኬጂ ጀምሮ ክላስ ውስጥ የክፍሉ ቆንጅዬ ምናምን የምባለው እኔ ነበር ግን I was so shy እውነት ያን አልቀበለውም ነበር ራሴን ሳይው ካሁን ከሷ በልጬ ነው ምናምን እላለሁ ግን አንደኛ ክፍልም ሁለትም ሶስትም አራትም ስገባ በቃ የክፍላችን ቆንጆ ምናምን ነበር የምባለው። እሺ ከዛስ እንዴ ያኮ እሱ ራሱ እየተደበረባት ነው ይመስለኛል። እሺ ምናምን ይላል ታውቃለህ እንዴ ብትሆንስ ቆይ እንዴ ቻት ሊሆን አይችልም እንዴ ብትሆንስ ፈላይ ያለን ነው ሃይ ስኩል ምናምን እስከ ሃይ ስኩል ድረስ እንደዛው ነበር ከጩጬ ጀምሮ ቆንጆ አያሉሽ አንተ የተጨቆንሽ ትመሻለሽ ምናምን አልከኝ እንጂ አላየሽማ እኔ እኮ አሁን ያው በጣም ፈላ ሆነሻል እዚህ ላይ እንደኔ ግን ማለት ነው እንደኔ መቼ ግሎ አፕ ያርግሽ ይመስልሻል ካልከኝ ከ4 ዓመት በፊት ስንት ዓመት እያለሽ ማለት ነው 20 ዓመት እያለሁ አሁን 24 what happened ብለሽ ታስቢያለሽ? ያው እንዳልከው ራሴ ላይ መስራት ሲጀምር ስራ ስለወጣ ምናምን እሺ እዚህ ውስጥ ብሬክ አፕ ወደ ግሎ አፕ የመራኝ ሰው አለ ብላችሁ ታስባላችሁ? እስቲ ብሬክ አፕ I volunteer. Okay, of course. እሺ እንስማሽ። I had this crazy relationship ማለት for almost 2 years and a half ምናምን ነገር yeah destroyed everything I had. ከዛ በቃ ስተው I started feeling good, looking good ምናምን ኪሎ የሚጨመርኩት ከዛ በኋላ ነው። ስንት ዓመት ላይ ነው? ምን ሪሌሽንሺፕ የጀመርኩት ነው? ያለቀልሽ ይወጣልሽ? ያለቀው I think ከአሁን አመት ሆኖ መሰለኝ። ማትስ ትንሽ ከዛ በኋላ ነው engaged የሆንሽው? ሪሌሽንሺፑ ካቋረጠ አመት አለፈው። ኦኬ ያ ኦኬ እሺ ብዙ እንትን አልበል እንደዚህ አይነት ነገር ላይ ብዙ አለማውራት ይሻላል። አሁን ልጁ ጎበዝ ጥሩ ነው ያደረገው ብዙ ማውራት ከባድ ነው። ማቄስ ነው ይሻል ማቄስ። ስለዚህ ቅርብ ጊዜ ነው ማለት ነው የወጣልሽና ግሎ አፕ ያደረግሽው ማለት ነው በብሬክ አፕ ምክንያት ማለት ነው ባሽ አይደለም it's a funny story actually እሺ while I was in the relationship no I got over the relationship. Whoa, it's one of those
እና for like 9 months ምናምን ነገር I was just there, you know. ኦኬ በቃ እንደዛ ነው። አይከብድም ግን? አዎ ይከብዳል። አሁን ሌላ ነው ሪሌሽንሺፕ ኤንጌጅድ ሆንሽ? አዎ እንዴ that's nice አሪፍ። እሺ ስለዚህ ከዛ በኋላ አንቺ ግሎ አፕ አድርጊያለሁ ያለሽ ማለት ነው after the mentally I'm more stable ምናምን physically ብዙም አይደለም። physically ኪሎ ጨምራለሁ that counts በጣም ተሰቃይተሽ? እሺ I was underweight for a long time, like long time. እሱንም እንጠይቀው ደስ ይለኝ ነበር ምን ያህል እንደከሳ። እሺ 3 ቁጥር አንቺስ? አይ አላውቅም፣ እግዚአብሔር ይመስገን ጥሩ ሰው ነው ያጋጠመኝ። በጣም ጥሩ ሰዎች ይመቻቹላችሁ። ስለዚህ አሪፍ ነው። ስለዚህ እነሱ ናቸው ግሎ አፕ። እኔም ጥሩ ነኝ ለነሱ። ከአንቺ ሲለዩ እነሱ ግሎ አፕ ያደርጋሉ ማለት ነው። ግን ሊሆን ይችላል። ግን እንደኔ አይ የለም እንደዛ። ኦኬ ለኔም የለም። ከብሬክ አፕ በኋላ ነው። አይ ቲንክ ይሄ ብዙ ጊዜ ለወንዶች ነው፣ ለኛ ነው እንትን የሚባለው። ተሰበረ በኋላ ልብ ጂም ትገባለህ፣ ኪሎ ትጨምራለህ፣ ከዛ በኋላ የታባቷ ማለት። እሺ what do you think ስለሱ? በብሬክ አፕ ምክንያት ግሎ አፕ ያደረገ ሰው ይመስላችኋል ወይስ? አዎ ይመስላል። በነገረን ነገር መሰረት ይመስለኛል። I don't know honestly አላውቅም፣ ግን ይሰማል maybe በባህሪው ምናምን ነገር ትንሽ more toxic የሆነ ይመስለኛል። ቶክሲክ ያ የተሰጠኝ ነው መልስ የቅድም አየኸው። እሺ ለኔ አዎ ይመስለኛል። ከብሬክ አፕ በኋላ ግሎ አፕ ያደረክ ይመስለኛል። ሶስቱ ነው ያቸውና ስቲል ኤክሱን ቴክስት የሚያደርግ ሰው ያለ ይመስላል። ከሶስቱ ማን ሞር ላይክሊ ይመስላል ቱ ቴክስት? በጣም ናይስ እየሆንኩ ነበር እስካሁን ባይ በጣም ሰላማዊ። እንግዲህ አስቤ ማለት ለእነሱ 2 እና 3 ይመስሉኛል። ምንም ጥያቄ የለውም። እዚህ ጋር ካሉት 4 እንደማታረ እንዴ ይሄ አሁን እኮ ምንም እኮ እውነቱን እኮ ነው። ምንም እኮ ጥያቄ እኮ የለውም እኮ ቻት ምን ጥያቄ ያለው ነው? እንዲሁም ጎበዝ ነው እሱ 2ንም ጨመራት። ይመለስልሃል። በጣም ውስጤ ይነግረኛል። ያ 2 እና 3 ብገምት 2ቱ ናቸው ሊያረጉ ይችላሉ። ቴክስት አንድ ሰው 3 ምን ሆናችኋል እንዴ? ምን ሆናችኋል? አይታል ግን ወንድ ልጅ ግን የሆነ በቃ የሆነ አለ አይደል? የሆነ የሚያመሳስለን ነገር አለ። እንዴት ያፋችን እኩል ታውቃለህ? እኩል ሰምታችኋል? አቻት ሰምታችኋል? እኩል 3 እሺ ያ ሁሉም ሰላማዊ ነን ብላ የለ ቅድም ከሁሉም ጋር ሰላም ነኝ ስላለች ቴክስት ብትደራረግ ምንም ፕሮብሌም አይመጣም። አቤት ይኸውልህ ልጁ አቤት ግን አንተ ጎበዝ ነው ታውቃለህ። እኔ አሁን ጭራሽ ነው የማይመጣልኝ። ግን እሱ እንዴት ብለው አስቀየሰ? ከሁሉም ጋር ሰላም ነኝ ስላለች ቻት ከሁሉም ጋር ሰላም ነኝ ስላለች ልትመልስ ትችላለች ብዬ አሰብኩኝ። በቃ ገብቷል። አሁን እሷ ምን እኛም አይ እኔ እንኳን አላሰብኩም፣ ግን ጎበዝ ነው ቅየሳ ላይ አንተ ጎበዝ ነው ልጁ። እሺ በጣም ብላ ታስባለች። እሺ ግሎ አፕ ካረጋችሁ በኋላ ያመጣችሁት የተለየ ጸባይ ወይም ሬድ ፍላጋችሁ ምንድን ነው? አዲስ ዴቨሎፕ ያደረኩት አለ ብለህ ነው? አይ እሺ አዲስ ያልሆነ I have crazy anger issues እና ኦኬ እንደዛ ነው። አዎ አልመሰለኝም ነበር እስካሁን ታውቃለህ። ምንም አልገመትኩም ነበር። እሺ yeah I just have anger issues እና ስናደድ ምናምን I do stuff መጥፎ ነገሮች ምናምን በቃ ለማመንሽ ራሱ ጎበዝ እውነት። 3 አንድ የቀየርኩት ጸባይ ስስቅ አፌን ሸፍነው ነበረ በጣም ስለሚደብረኝ። አሁን በጣም ስቃለሁ፣ ምንም አይመስለኝም። ሬድ ፍላግ ደግሞ ገንዘብ መቆጠብ አልችልበትም። ቁጠባ ባህል የለኝም። ያ ነው ሬድ ፍላግ በቃ። አይ ትልቅ ሬድ ፍላግ እኮ ነው አስቡ፣ በጣም ትልቅ ሬድ ፍላግ። አዎ ግን ያው ሰዎች ቢጠየቁ መቼም ገንዘብ ታጠፋለች ብቻ ብለው አይሉም ሬድ ፍላግ። ድሮ ኮንፊደንትሊ ምን እሺ ነው ዋክ እንዴ ምን እሺ ነው እየተደበረ ነው እሱም ታውቃለህ። አየር ላይ ታውቂ ሰው ምናምን እሺ ቆንጆ ነሽ ሲባል I don't accept it እና ኮንፊደንትሊ አልነበርኩም። ከዛ በኋላ ግን
የስ ማለት ጀመርኩኝ እና ደግሞ ሬድ ፍላግ ብዬ የማስበው በጣም ትረስት ኢሹ አለብኝ። ሰው አላምንም። ኦኬ ለምን እንደሆነ ታውቂያለሽ? ያው ካጋጠመኝ አንፃር። ኦኬ አይዞሽ። አንተ ሬድ ፍላጋቸውን እኔ አይዞሽ እኔ ከጎንሽ ነኝ ቢል አሪፍ ነበር። እዚህ እሷ ላይ 4 ቁጥር ላይ ቴንሽኑን እንትኑን በቃ እሷ ላይ እንትን ብሎባታል ቻት እሷ ላይ 4 ቁጥር ላይ እንትን ብሏል። ምንድነው አልጠፋብኝም። ብቻ 4 ቁጥር ላይ ምንድነው አንተ ከጅሏል። አንተ ጠፋብኝ እኮ በቃ ከጅሏል። እሺ ዋናውን ቃል እናንተ ጠፋብኝ፣ ግን 4 ቁጥር ላይ ልጁ ከጅሏል። እሺ ትባል ምን ትላለህ? ሬድ ፍላጋቸው ገምት። የ4 ቁጥር አይ ቲንክ እንትን የምትል ይመስለኛል። ይሄ አንድ ሰው ካመነች በጣም ምንም ቢያደርጉ የሆነ ማትለቅ አይነት ሜቢ that is a red flag። ምክንያቱም ትጎዳለች፣ በጣም ስታክ ትሆናለች ማለት ነው። ገባ? ለምሳሌ አዲስ ሰው እንትን ሊል ቢሞክር ፕሮባብሊ የሆነ በጣም ታምነው የነበረ ሰው ካለ ምንም ቢጎዳትም ማለቅ የምትል አይነት ሰው ከሆነች ገባህ? አይ ቲንክ በዛ ይመስለኛል። ለምን እንደዚህ እንዳሰብኩ አላውቅም ነገር ግን እሺ 2 አልዋሽም። መጀመሪያም ልትመታኝ እንዳሰበች ሴንስ አድርጌው ነበረ። ለዛ ነው አንገሪሹ ስትል ብዙም ሰርፕራይዝድ አልሆንኩም። ሜትር ከስንት ነበር ያልሽኝ? 7 ኢትስ ኦኬ። ሬድ ፍላግ ሌላ ምን ይኖራታል ብዬ አስባለሁ። ቶክሲክ ነገር አለ። ኤግዛክትሊ ይሄ ብዬ ልገምት አልችልም፣ ግን በቃ አሉ ቶክሲክ ነገሮች። 3 ልትሰክስ ትችላለች። አይ ቲንክ እንደዛ ይመስለኛል። ብዙዎቹ ሜቢ ሳታውቀው አንተን ሞራል ልትሰጥ ትችላለች ወይ ደግሞ ለምን እንደዛ እንዳለ ግን ገብታችኋል። ቀደም ሲጠይቃት ሁሌ ብላ ስትል ስለነበር ይመስለኛል። የሆነ ነገር እውነቱን ነው በጣም እውነት ወጣፈክ አንተ በጣም ጎበዝ ሳይኮሎጂስት መሆን ነበር መሰለኝ። አይ ዱ በጣም የ4 ነው ልሳሳት የምችለው። አዎ ልክ ነው። ዋው እንዴ! ይሄ ነው እንዴ! 3 የማውቃቸው እንዳይመስል 3 ነው። እሺ የሱ ሬድ ፍላግ ምን ይመስላችኋል? የሱ አዎ I don't want to be mean. Be mean. እውነት I can be nice. Why be mean? እያሰብኩ ነው other substitutional words. ኧረ ፈታ በይ። ወንድ ልጅ ምን ይሆናል? ሬድ ፍላግ ምን ተባለ አልተባለ ዶንት ወሪ። እሺ I feel like ምንድነው በጣም ስለ ሰው አውቃለሁ ምናምን ብለን የምታስበው I don't know how to put it ግን I'm sorry እንደዛ ነው የምትመስለው። የሆነ like you know that person እኔ እኮ ሰው እኮ እንደዚህ ያደረገኝ ሰው አዎ አውቃለሁ እሱ እንደዚህ እኮ ነው ምናምን ነገር ምን አይነት የሚል ሰው እንደዛ ነው የምትመስለው። እሺ እንዴት አድርጌ እንደማስረዳ ቆይ እየገባኝ ነው በደምብ። You're that kind of person who acts like he knows everyone, he knows everything, you know? Yeah, በቃ እንደዛ። Number 3 ዝም ብዬ ሳስበው የሆነች ልጅ ስትወድ ሙድ የምትይዝባት ይመስለኛል። በስድብ ምናምን የምትቀርባት ቡሊ የሚያደርግ አንቺማ እንደዚህ ነሽ ምናምን፣ ግን ውስጡ እየወደደ ማለት ነው ስድብ ይመስለኛል። አላውቅም ትንሽ ማለት አይ እንዳልሽው ስድብ ሳይሆን ቡሊ ያደርጋሉ። አዎ እውነት ለመናገር መነቋቆር እሺ አይ መጠቋቆር የለውም ጥቁር ነገር የለውም፣ ግን ቡሊ ያደርጋሉ እውነት ለመናገር። እኔ ደግሞ ቡሊ ይደረጋለሁ። ዊ ማች ኦኬ ስለዚህ that's the red flag። እሺ 4 አላቅም ለምን ይሄ ጭቅላቴ ላይ እንደመጣ አላቅም፣ ግን ለሁለተኛው ቻንስ ማትቀበል አይነት ሰው ይመስለኛል። አንዴ ሰው እምነትን ከሰበረ በኋላ ይቅርታ ቢል ራሱ ማትለወጥ ይመስለኛል። that's what I think። 4 ቁጥር በአይኒ ቻንስ ምሽ እምነት ነው
እምነት ነው ስባ አይ ነው ኤቭሪቲንግ ኢዝ አባውት ትረስት አላይክ ካወራሩ ነው እንደዚህ የመጣልኝ እንጂ ከሰበሩ በኋላ አትመለስም። አይ ሚን ትንሽ እኔን ቢያቀርቡኝ እዚህ ጋር አሪፍ ነበር። እዚህ ቤት አሪፍ ነበር። እኔ ምን ብለው እንደሚገምቱኝ ምን ብለው ይገምቱኛል? ምን ብለው ይገምቱኛል? እኔ እንጃ። እንደዛ ነው ፖይንት አላት ወደ ለበናገር ያው እኔ እንትን ነኝ ማለት አልፈልግም። እኔም ስለማጣፋ ድሮ ግን አልነበርክም አይደል? you used to like በጣም ተጨቁነሃል በሰው and then glow up እሱ ነው መሰለኝ እንደውም no honestly የእውነቴን እንደሱ ነው glow up አይደለ? በመጨቆን ተጨቆነ ሰው ሁሉ አርጎ እንደዛ ከዛ you started not giving people another chance ኦኬ እውነት ለመናገር ማለት ነው እንደዛ ቢሆን ደስ ይለኝ ነበር because በጣም ብዙ ብጨቆን እኮ እንደውም እድል አልሰጥም ብዬ አስባለሁ ወደፊት ምክንያቱም ለምጄዋለሁ አይ ነው ግን glow up I think እኔ እግዚአብሔር የፈቀደ ጊዜ የሆነ ሰዓት ላይ ኪሎ ጨመርኩ ምናምን እንደዛ ነው እንጂ እግዚአብሔር ይመስገን በልብስ ብራት ምናምን አይደለም። ወደ ላይ ሲሆን ፎቶአቸው የበለጠ ያስቃል። It's crazy. ሁለት እና አራት ሞር ያደርጋሉ ያስባለሁ because ሁለት እንዳልኩሽ የወንድ ልጅ ነው የምትመስለው ጻሪ ያለች አራት ደግሞ በጣም ህፃን ነች ሶስት ይቻል ከሶስቱ ትንሽ ጠጋ ያለ red hair አይደለ ስለዚህ I think ሶስት እስቲ ውጪ አይደለም ኮፍያው ብታውልቆ ኮፍያው ቢወልቅ እንደ ሐሳብ ቢወልቅ ባይ ነኝ። ኮፍያው ቀን በቀን ግን አንተ እሺ ሃይ እንዴት ነሽ? ኦኬ መች ነው ተለወጥኩ ያልሽው አንቺ? ግን አዎ በጣም እሷም ተለውጣለች በጣም አክቹሊ ቀላም የምትመስለኝ ነበር አውላሽ እሷ ደግሞ 9.1 አሪፍ ናይስ ቱ ሚት ከዚህ በላይ ከፍ አናደርግ ኧረ ችግር የለውም if your glow up was a movie what would it be በጭስ ተደብቄ no not because like the smoke ምናምን ሳይሆን ሰውየው እዛ ውስጥ ያለው ያስጠላኝ ካራክተሩ in real life ግን ግሩም ኤርሚያስ he's good looking ጭንቅላት መቼም እንደዚህ አላስበውም ነበር ያሁኑ ሌላ ቦታ ነበር እሺ አራት ግዴታ ኤግዚስት የሚያደርግ ፊልም መሆን የለበትም እሺ ኦኬ በራሴ እንትን ማለት እችላለሁ the blooming flower maybe wow okay so she had her season የኔ ያንቺ ሌባ I don't know እዛ በፊልም መስማ እሺ እስካሁን ማይ ታይፕ ያልከውን ሰው አይተሃል by any chance ማለት ከወጡት ነው ከወጡትም ካሉትም አምስት ፍቅር ይዟል ስሟን ይዟል ስለዚህ ችግር የለውም እሺ that's most my type ብዬ የማስበው because በጣም ረጅም ነች I think ከሁሉም ረዘም የምትለዋ ለኔ ቀረብ የሚል ነው ከሁሉም የሚመቸኝ እውነት ለመናገር yeah I think that's አንደኛ more type ብዬ የማስበው እሺ 2 እና 4 ቁጥር እባካችሁ ውጡልን እሺ አይ ምን መሰላችሁ አሁን እሷ ላይ ያቆምኩበት ምክንያት ምን አለች እሷ እንትን ብላ ነበረ ቆንጆ ነሽ ምናምን ይሉኛል ከኬጂ እስከ አሁን እስካለሁበት ነው ያለች ብላለች እና
ይሏት ነው እውነት ነው ምናምን የሚለውን ለማረጋገጥ ነው እንጂ እኔ በሌላ እንትን ኬዝ አይደለም፣ ለማረጋገጥ ነው። እውነትም ይቺ ልጅ ይሏት ነበር የሚለውን ላረጋግጥ ብዬ ነው ያቆምኩት። ግን ፎቶና እንትኑ አንተ የትም አይገናኙም አትል ሰሊና እሺ ከመዞር በፊት 2 ቁጥር መልኳ ምን አይነት ሰው ትመስላለች? 4 ቁጥር መልኳ ምን አይነት ሰው ትመስላለች? ፎቶን ባየሁት ፕሮባብሊ ቀይዳማ ነገር እንደዚህ ወንድ ብላት ነበር ቅድም እኮ ያው መቼም ወንድ ሆነ አትቀርም ወይስ ሳድጋ ግን ያ አይ ቲንክ ቀይዳማ ነገር ምትሆን ይመስለኛል። 4 ትንሽ ሜቢ ከሷ ጠየም ልትል ትችላለች ለዛ ይመስለኛል። turn around ኦኬ እሺ ኦኬ ይመሳሰላሉ ልበል ነው ወይስ እንዴ? አንመሳሰሉም። አትመቻት ኖ ወይ እንደዛ ያልኩ አይደለም። you like me አንመሳሰልም። ፍጥነት ነው I think you're the toxic one like I've been saying that the whole show ክሊርሊ ያስታውቃል ለምን እንዳልኩኝ ቶክሲክ I can tell now it's okay ኖርማል ነው by the way የሰው ልጅ ብዙ ነገር መሆን ይችላል ጸባይ ማለት right and you choose to be toxic እኔ እሺ you see toxic ማን እያለኝ እንደሆነ አይ እኔ አልሆንኩም እኔ እግዚአብሔር ይመስገን ከሌሎቹ I think ሁለታችሁ ዘመድነን ብትሉኝ አምናለሁ ለዛ ነው ከመጨረሻ አስቀረ ስለተመሳሰልነው I feel like በጣም ለውጥ የሚኖራችሁ እናንተ ናችሁ ያስቤ ነበር ፊቷል አልዋሽም ማለት ፊቷል ጻግሽ እስቲ እንደዚህ ቆጭ ታየኝ እንደዚህ ግን አለ እውነት አለ ፊቴ ይቀየር ደስተኛ የሆነች ያለች እንትን ምናምን ደስተኛ ነኝ እዚህ ጋር ያለችው ታናሽቴ ናት አራስ ሆና እንደተወለደች so she came from the hospital ለዛ ነው ብዙ ታውቃለህ ያልሽው ቅድም የመሰለኝ ሳይሆን አውቃለሁ አይሽ ለዛ right ግን I hope እንደዚህ ደስተኛ ነሽ አሁን እሺ 4 right ምስኪን በጣም ምስኪን ነው የምመስለው በጣም እዛ ላይ የምር እና እውነት ነው ግን እንዴት ነው ደስ ብሎሽ ሄደሽ ነው do you remember የምታውቂው ነገር አለ ወይስ አስገድዶሽ ወስዶሽ ነው ምናምን ፎቶ ጋር ተገርጄ ሳይሆን ለመጀመሪያ ጊዜ ወንድሜን ተዋወቅኩትና I was like confused ወንድምሽ ነው ያዘሽ ፕራሊ ታላቅ ወንድም ወይ ታላቅ እህት ነው ያዛት እሺ ደስም ብሎኛል ታላቅ ወንድም አገኘው ብዬ ከዛ ደግሞ ኮንፊውዝም ሆኛለሁ እና በመሃል ሆኜ ነው እንደዚህ ብዬሰውት ብለሻል ምን አልከኝ ነው ፎቶ እያነሳሽ እያለ ሁለታችሁም ግሮፑ I can tell ጥያቄ የለውም ሁላችሁም አሪፍ ነው በጣም ደስ ብሎኛል እዚህ ጋር እኔ ፎቶ ስለሌለ because ፈታብያውን እንደዚህ ሲጀመር መልክ ጠፊ ነው መልክ ምንም አይሰራም ዋናው ጸባይ ነው I think I would say እሷን ምክንያቱም ምስኪን በጣም ያሰብኳት የነበረችው ምስኪን እንደዛ እንደነበረችው አለ እሷ I can see ፊቷ አለ ቢያንስ ያቺ አልጠበቅኩም ፊቷ ስቲል ይመሳሰላል ብዬ ወላሂ ነገር ከነ እንትኑ አለ እዚህ ጋር አፍንጫዋ ምናምን አለ ቁጭ ብሏል ስለዚህ በጣም ሞር ተለውጣለች ቢያስባሉ ከሁለቱ 4 ቁጥር all right so you think she's the one who glowed up the most not really yeah well she is who you got ስለዚህ አሁን እንዴት አደም ችግር አለው እኔ ቆቆያ ልጅ ለምን እንደዛ ምንተለው ለሎ why is so instinct እዚህ ነው ሊድ ያደረገ እንዴ ብዙ ነው ላይ ግን ሁሉንም እናስገባቸውና ከየፎቶአቸው ጎን ይቆማሉ ከዛ በኋላ we'll give you a second chance ማን actually ሁሉም እባካችሁ ladies ገባ በሉ ጋሺ ወይ ኦልሞስት የሁሉም 9 ቤት ነው የምሰጣቸው ማለት ለበናገር ሁሉም ግሎ አፕ አድርጓል I think I'm missed ምንድነው 9 ቤት ደረድር እኮ ነው ምን ደረድር እኮ ነው I think I'm missed ደረድር እኮ ነው wow actually I think 4 3
2-1 ለምን እንደተጨነንኩ አላውቅም። በጣም Do you know the funniest part? Most ልክ ነው ግን አመራረጡ ቻት ልክ ነው አይመስለኝም። አረ ልክ አይደለም። አፕ አድርጋለች ብሎ ያሰበውን ነው መጀመሪያ ያስወጣት ማለት ነው። Do you want to tell us why? ቅድም እኮ ብያለሁ ሳየው ፎቶውን እንግዲህ ማለት ምንም አመስልም። ስንት ዓመትሽ ነግረሽ ነበር? 12 ረዥም ነበርሽ ወሬ 12 ላይ ኖቲስ አድርጋችኋል? እንደተደረደር ነው የሚቆምነው። No way. Thank you. ስለዚህ you think she glowed up the most? አዎ ከማየው እዚህ ጋር በተለይ ምክንያቱም ያልጠበቅኩት እሷን ነበር እውነት ለመናገር ታናሽነትሽ ራሷ ለመናገር ብዙ ጥያቄ እነሱን ጠይቃቸው አሲዩም አድርገህ ነበር አይደለም? እሷም ብዙ ጥያቄ አልጠየቃትም። ስታያት ምን አይነት ሰው ትመስላለች? ምን ብዬሽ ነው መጀመሪያ ገምቼ ነበር የሆነ የተረጋጋች I think ትክክል ላይ because የተረጋጋች ሰው ነሽ አይደለ? አይ ነው ያስታውቃል ሲጀምር አወራራው ራሱ በጣም እና ግምቴ ገና እስከዚህ ብቻ አይቼ ነው ያወቅኩት again ድጋሚ ያወቅኩት። አንቺስ እሺ ምንድነው ኤክስፔክት ያደረግሽው ወይም የሆነው? እናስ ቢሆንስም ረጅም አድርጌ ነበር ግን ጸይም እንዴት ነው ለምን ድምፅ እንዳትያችም ፕሊዝ በይሽ የፈለግሽም በቀለ ነው ድምፅ አይደለም ኦኬ ብቻ የሆነ በቃ እንደዛ አድርጌ ነው እንትን ያሰብኩት ነበር። ከሁሉም ካያቸውት who's your type ሲባል number 5 looks like my type ብሎ ነበር። Do you think he's your type? It's okay man. ቀይ ረጅም አቋም ያለው ወንድ So he's your type? ጸባዩን አላልኩም። ምን ይመስልሻል ጸባዩ? እንደውም ጥሩ ጥያቄ። ምን አይነት ጸባይ አለ? እንደውም ሲጠይቅ ከውጭ ሆነሽ አይተሽዋል። ፕሌየር ነገር ምናምን ይመስለኛል። ፕሌየር ይመስልሻል? እና አታላይ ነገር ትስማማል? ኧረ በፍጹም ምን ማለት ነው? በትንሹ አይ እንዴ ምን እንደዛ መሰለሽ? ግን ለምን እንደዛ መሰለሽ? አወራርህ ምናምን በቃ የእውነት አይመስልም እንዴ ሙሪያስ ኮ እና አነጋገር የምትችል ነው የምትመስለው በቃ። ስለዚህ አነጋገር የሚችል ሰው ያታልላል እኮ። ሎጂካ ትንሽ ከበድ ያለ ነው። ይመጣዋል እንዴ ነገር አነጋገር የሚችል ሰው አታላይ ነው። አይ ምንም እዚሁ ጸይብ ይመስላል። ቅድም ስራ በደንብ እሰራለሁ ሰራተኛ ነኝ ምናምን ስላለ ፀሐይ ላይ የሚውል ምናምን ነው የሚመስለው። እኔ እኮ አላልኩም ደግሞ ግን የሚመስለው ቤት ተቀምጦ የሚውል ምናምን ፀሐይ የማይነካ ይሄ በጣም በቀለም እየደረሰብን ያለው እንትን በጣም ነው። First question. Is she or is he your type? እሺ ስልክ ቁጥር ልትቀያየሩ ትችላላችሁ ወይ? እሺ ውጪ ቢያገኝሽ እና ሊያናግርሽ ቢሞክር የምታናግሪው ሰው ነው ወይ? አንደኛ አንተ ደግሞ ብታያት አፕሮች ታደርጋታለህ ወይ? ብዙ እንደዚህ አይነት ነገር አላደርግም ግን Thank you so much. We finished. We've wrapped up our show. በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻነላችን @ሹፍታለንት ወይም ከስር በምናስ ሄጄ ልሳተፍ እንዴ እነዚህ ጋር ቻት ልሳተፍ እንዴ ሄጄ እነሱ ጋር ትቆማለህ? በቃ ምንድነው እንዴ? ይሄ ፊት ጥሩ ነው፣ ይሄ ፊት መጥፎ ነው። ከዛ መጨረሻ ላይ ስልክ ትለዋወጣላችሁ ሲባል ለነገሩ የምፈልገውን ነው መርጦ አዎ እላለሁ። እሷ አይ ብትልስ ነው? አረ አይማ ማለት የለማ እሪባም ብሎ መጮ ነው ወይ እንጂ አይገራው። እነዚያውን የምር ቢወጣ ምናምን አረ ግጥም አድርጎ ነው ይሄኔ ጥሩ ደረጃ ላይም ሊደርሱ ይችላሉ። ቻት ጥሩ ደረጃ ላይ ሊደርሱ ይችላሉ። ቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁን እና ፎቶአችሁን በማስቀመጥ ተመዝገቡ። አይ ቲንክ ቶክሲሲቲውን ጨርሰናል።
የዛሬ ቪዲዮአችን ይሄን ይመስል ነበረ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እኔ ሱራጅ እንትን ነኝ። በሌላ ቪዲዮ ተመልሰን እንመጣለን። ፒስ አው። ይመቻችሁ።